ሰዎች ንግግርሽን ሳይጨርሱ ጣልቃ ይገቡብሻል ወይስ ሐሳብሽን እንደ ቀላል ነገር አይተውት ያልፋሉ? ብዙ ጊዜ ሰዎች አክብሮት የሚነክፉን ክፉ ስለሆኑ ሳይሆን እኛ ራሳችን የምናቀርብበት መንገድ አክብሩኝ የሚል መልእክትን ስለማያስተላልፍ ነው። ክብር የሚገኘው በመጮህ ወይም ሰዎችን በማስገደድ ሳይሆን በረቀቀ የስነ-ልቦና ጥበብ ነው። ዛሬም በሄድሽበት ቦታ ሁሉ ሳትናገሪ ስልጣንና ክብር እንዲኖርሽ የሚያደርጉ 5 የስነ-ልቦና ምስጢሮችን በዝርዝር እናያለን። የመጀመሪያው የንግግር ፍጥነት ምስጢር ነው። ሰዎች እንዲያከብሩሽ ከፈለግሽ መጀመሪያ ማድረግ ያለብሽ ነገር ንግግርሽን መቀነስ ነው። የስነ-ልቦና ባለሙያዎች እንደሚናገሩት ከሆነ ብዙ የሚያወራ ሰው ዋጋው ይቀንሳል። ሁልጊዜ የምትገኝ ለሁሉም ነገር መልስ ያላትና ዝምታ የሚከብዳትም ሴት በቀላሉ ትናቃለች። ነገር ግን አንዲት ሃይ ቫልዩ ሴት ንግግሯን ትመዝናለች። ያ ማለት ስትናገሪ በዝግታና በተረጋጋ ድምጽ ይሁን። በዝግታ መናገር እኔ የምናገረው ነገር ዋጋ አለው፣ እናንተ ደግሞ የምጨርስበትን ጊዜ የመጠበቅ ግዴታ አለባችሁ የሚል ድብቅ መልእክትን ያስተላልፋል። ንግግርሽንም በዝምታ አጅቢው። ሰዎች ጥያቄ ሲጠይቁሽ ወዲያውኑ መልስ ከመስጠት ይልቅ ለ2 ሰከንድ ዝም ብለሽ ማሰብሽ በራስሽ እንደምትተማመኝና በሰዎች ግፊት እንደማትንቀሳቀሽ ያሳያል። ያ ማለት ዝምታ ግርማ ሞገስሽን ይጨምረዋል። ሁለተኛ የመገኘት እጥረት ህግ ነው። በኢኮኖሚክስ ህግ አንድ ነገር በገበያ ላይ በብዛት ሲገኝ ዋጋው ይረክሳል። በሰው ልጅ ግንኙነትም ሁኔታው ተመሳሳይ ነው። ለሁሉም ሰው፣ ለሁሉም ጥሪና ለሁሉም ስብሰባ ሁልጊዜ የምትገኚ ወይም ኦልዌይስ አቬሌብል ከሆንሽ ሰዎች እንደ ቀላል ነገር ያዩሻል። ነገር ግን ክብር እንዲኖርሽ ከፈለግሽ ጊዜሽን ውድ አድርጊው። ይህ ማለት ለሰዎች ክፉ መሆን ማለት አይደለም። ነገር ግን የራስሽ ህይወት፣ የራስሽ ስራና የራስሽ ዓላማ እንዳለሽ በተግባር ማሳየት ነው። አይ ዛሬ አልችልም ማለት ስትጀምሪ ሰዎች ላንቺ ያላቸው እይታ ይቀየራል። ስትገኝም ትልቅ ቦታ ይሰጡሻል። ምክንያቱም ያንቺ መገኘት ስጦታ እንጂ ግዴታ እንዳልሆነ ይረዱታል። ጊዜሽን የምታከብሪ ሴት ከሆንሽም ዓለም ያንቺን ጊዜ ማክበር ይጀምራል። ሶስተኛ ስለራስሽ የምታወሪውን ወሬ መቀነስ። ብዙዎቻችን ሰዎች እንዲቀርቡን ስንፈልግ ስለ ህይወታችን፣ ስለ ስህተቶቻችንና ስለ ድክመቶቻችን ሁሉንም ነገር እንዘረዝራለን። ነገር ግን አውቶሪቲ ወይም ተሰሚነት የሚመጣው በጥቂቱ ሚስጥራዊ ከመሆን ነው። ሁሉም ነገራዊ የሚታወቅ ሴት በቀላሉ ትናቃለች። ስለ እቅዶችሽ፣ ስለ ገቢሽ ወይም ስለ ግል ግንኙነትሽ ሁሉንም ዝርዝር መረጃ ለሰው አትስጪ። ሰዎች ስላንቺ የማያውቁት ነገር ሲኖር በአክብሮትና በጥንቃቄ እንዲይዙሽ ያደርጋቸዋል። ይህ ሳይኮሎጂካል ዲስታንስ ይባላል። ይህ ደግሞ በመካከላችሁ ክብር እንዲኖር ያደርጋል። ሰዎች ስላንቺ ያላቸው ግምት ከፍ እንዲያደርጉት ከፈለግሽ መረጃሽን በጥንቃቄ ያዢ። አራተኛው አይ የማለት ድፍረት ነው። ያላንዳሽ መቅማማት አይ ማለት የምትችል ሴት ለሰዎች ትልቅ ስጋት ናት። ሰዎችን ላለማስቀየም ብለሽ ለሁሉም ነገር እሺ የምትይ ከሆነ ሰዎች አንቺን እንደመጠቀሚያ እንጂ እንደ ሰው አያዩሽም። አንድ ነገር ካልተመቸሽ ወይም ካላመንሽበት አይበይ። ይህን ስታደርጊ መጀመሪያ ላይ ሰዎች ሊደነግጡ ይችላሉ። ነገር ግን በውስጣቸው ትልቅ ክብር ያድራል። ምክንያቱም አንቺ የራስሽን መርህ የምታከብሪና በሰው ፍላጎት የማትመሪ ሴት መሆንሽን ያረጋግጣሉ። ክብር የሚመጣው ለራስሽ ድንበር ወይም ባውንደሪስ ታበጅለት ነው። ድንበር የሌለው ግቢ ለማንም መረገጫ እንደሚሆነው ሁሉ ድንበር የሌላትን ሴት የሁሉም መጫወቻ ትሆናለች። የመጨረሻውና አምስተኛው ደግሞ ሰዎች እንዲያከብሩሽ የምታደርጊበት ትልቁ ምስጢር ዘሚረር ኢፌክት ወይም የመስታወት ውጤት ይባላል። ሰዎች አንቺ ለራስሽ የምትሰጪውን ግምት አይተው ነው የሚመልሱልሽ። ያ ማለት ራስሽን የምትንቂ፣ የምታጥላይና ቦታ የማይገባሽ አድርገሽ የምታቀርቢ ከሆነ ዓለምም ያንኑ ያደርጋል። በራስ መተማመን ከውስጥ ይጀምራል። ራስሽን እንደ ንግስት ካየሽ ሰዎች እንደ ባሪያ ሊይዙሽ አይችሉም። ይህ ማለት ትዕቢተኛ መሆን ማለት ሳይሆን የራስሽን ዋጋ ማወቅ ማለት ነው። ስለዚህ ዛሬ ካየናቸው ነጥቦች ውስጥ አንዱን በመምረጥ ህይወትሽ ላይ መተግበር ጀምሪ። እመኚኝ፣ ውጤቱን በጥቂት ጊዜ ውስጥ ታይዋለሽ። ይህ ቪዲዮም ጠቃሚ ሆኖ ካገኘሽው ለሌሎች ጓደኞች ማጋራትሽን እንዳትረሺው።